ሰላም ጤና ይስጥልን ውድ የቲክቶክ ጓደኞቼ። እንግዲህ ሰሞኑ አንዳንድ ነገሮች ሲራገቡ ይስተዋላል። ምናልባት ኢትዮጵያንና ኢትዮጵያዊነትን እያነሱ እዛ ቤትና እዚህ ቤት ያሉ ወዳጆቻችን ስለ አንድነታችን ስንሰብክ የተለያዩ ሀሳቦችን ሲሰጡ ይስተዋላል። እንግዲህ ኢትዮጵያን ያለማወቅ ይመስለኛል፣ ኢትዮጵያና ትውልዷን ያለማወቅ ይመስለኛል እዛም ቤት እዚህም ቤት እየረገጡ ስለ ኢትዮጵያዊ አንድነት ስለ ኢትዮጵያዊነት መመካከር ስለ ብሔራዊ አንድነታቸው መመካከር ስለ ጋራ ሀሳባቸውና ስለ ጋራ ውይይታቸው ሲመክሩ ሲሳለቁ ይስተዋላል። እንግዲህ ኢትዮጵያውያኖች እንደሚታወቀው በልዩነት ውስጥ አንድነትን አስከብረው የኖሩ ከጥንት ከጠዋቱ ዛሬ ብቻ አይደለም ብሔር ያለው እኮ ነው እንዴ? ዛሬ ብቻ አይደለም እኮ የቋንቋ ልዩነት ያለው፣ ዛሬ ብቻ አይደለም የባህል ልዩነት ያለው፣ ዛሬ ብቻ አይደለም የብሔር ልዩነት ያለው። ኢትዮጵያ ከ3000 ዘመናት በላይ ያስቆጠረች ታላቅ ሀገር፣ ታላቅ ሕዝብ ያለባት ሀገር ናትና ስለ ልዩነታችን ዛሬ ላይ ሊሰብኩን ይወዳሉ፣ ሊሰብኩን ተገደዋል። የስ ኦፍ ኮርስ አዎ ልዩነት አለን። ከ79 በላይ ብሔር ብሔረሰብ የሚኖርባት ታላቅ ሀገር ኢትዮጵያ ዛሬም አለች፣ ትላንትም ትኖራለች፣ ነገም ይቀጥላል። ስለዚህ ከምክር ሀሳቡ ጋር ተያይዞ ምናልባት የኢትዮጵያዊ አንድነት የኢትዮጵያውያኖች አንድነት ያልተዋጠላቸው ኃይሎች ይህንን ምክር ሀሳብ በሌላ መንገድ ሲተረጉሙት ይስተዋላል። ይተርጉሙት፣ ችግር የለውም። ይበልጥ እንደውም እኛ ኢትዮጵያውያን ወጣቶች ስለ ሀገራችን፣ ስለ ዳር ድንበራችን፣ ስለ ሉዓላዊነታችን መከበር ይበልጥ ሊያጠናክሩን የሚችሉ ኃይሎች እንደሆኑ ግን ልንዘነጋው አይገባም። ሰላም ጤና ይስጥልን ውድ የቲክቶክ ጓደኞቼ። እንግዲህ ሰሞኑ አንዳንድ ነገሮች ሲራገቡ ይስተዋላል። ምናልባት ኢትዮጵያንና ኢትዮጵያዊነትን እያነሱ እዛ ቤትና እዚህ ቤት ያሉ ወዳጆቻችን ስለ አንድነታችን ስንሰብክ የተለያዩ ሀሳቦችን ሲሰጡ ይስተዋላል። እንግዲህ ኢትዮጵያን ያለማወቅ ይመስለኛል፣ ኢትዮጵያና ትውልዷን ያለማወቅ ይመስለኛል እዛም ቤት እዚህም ቤት እየረገጡ ስለ ኢትዮጵያዊ አንድነት ስለ ኢትዮጵያዊነት መመካከር ስለ ብሔራዊ አንድነታቸው መመካከር ስለ ጋራ ሀሳባቸውና ስለ ጋራ ውይይታቸው ሲመክሩ ሲሳለቁ ይስተዋላል። እንግዲህ ኢትዮጵያውያኖች እንደሚታወቀው በልዩነት ውስጥ አንድነትን አስከብረው የኖሩ ከጥንት ከጠዋቱ ዛሬ ብቻ አይደለም ብሔር ያለው እኮ ነው እንዴ? ዛሬ ብቻ አይደለም እኮ የቋንቋ ልዩነት ያለው፣ ዛሬ